ሀይ ወደችዬ እንዴት ናችሁ? ሰላም ነው? ይኸው እዚህ እንደማሳያችሁ እንግዲህ በቤት ውስጥ ሻምፖ የሰራሁትን በጣም ናቹራል ወይ ነው የሰራሁት። ሁሉም ነገር በቤት ባለ ነገር ውስጥ አሁን ይሄ ሻምፖው እንዴት እንደሆነ ለማሳየት ነው። መጀመሪያ ላይ እጄ ላይ አድርጌ የማሳያችሁ። ይኸው እንደምታዩት አረፋው በጣም ቆንጆ። ይሄን ደግሞ ወደ ፀጉሬ ደግሞ አርጌ አሳያችኋለሁ። ቪዲዮ በጣም ስለሚረዝም ጊዜ ወስዳችሁ እዩት። ግን እኔ አጠር አርጌ ቀንጨብ አርጌ ነው ማሳያችሁ፣ ሃይላይቱን ብቻ። ዋናው ስራው ላይ ፕሮሰሱ ላይ ነው ማሳያችሁ። አሁን ደግሞ ይሄው ወደ ፀጉሬ ደረቅ ፀጉሬ ላይ ነው ውሃ ሳላረግ፣ ምክንያቱም ወደፊቴ እንዳይንጠባጠብ ስለፈራሁ ጎንበስ ስለምል እንድታያችሁ ብዬ ፀጉሬ ላይ ደረቁ ፀጉሬ ላይ አረኩኝ። ከዛ ወደ ውሃ ደግሞ አሁን ውሃ አስነክቼ ደግሞ አረፋው እንዴት እንደሆነ ይኸው። አሁን ደግሞ ውሃ አረኩበት። እንግዲህ በእጄ ነካ አረገዋለሁ። በአንዴ ነው አረፋው የሚወጣው። ይኸውላችሁ እንግዲህ እንደምታዩት ያው ቀንጠብ እያረኩኝ ነው፣ ባጭሩ ለማድረግ በጣም ስለሚረዝም ቪዲዮ ጊዜያችሁን ለራሴም ለእናንተም። ይኸውላችሁ እንዴት እንትን እንደሚል። አሁን ወደ ስራው እንሄዳለን። ያ እዚህ ላይ እንግዲህ ምን እንደተጠቀምኩ አሳያችኋለሁ ማለት ነው። እናንተም መስራት ትችላላችሁ። በእውነቱ ይሄ ሻምፖ ብቻ ሳይሆን ለፀጉራችን በጣም ቪታሚን የሚያሳድግ፣ የሚያለሰልስ፣ የሚያፋፋ፣ የሚጠቅም በቃ ለትሪትመንት የምንጠቀመውን እኔ ግን ወደ ሻምፖ አርጌ ሰርቸዋለሁ። ያው የሚያስፈልጋችሁ ብቻ ሻምፖ፣ ለሳሙና ለሻምፖ የምንጠቀመውን የመስሪያውን እሱን ብቻ ነው መግዛት ያለባችሁ። እሱን ደግሞ ያው ዲስክሪፕሽን ቦክስ ላይ ተውላችኋለሁ። ስሙን ራሳችሁ መስራት ትችላላችሁ። እንግዲህ እኔ የተጠቀምኩትን ሁሉም ነገር ለምግብ የሚያገለግል ነው። ሁሉ ጊዜ ለትሪትመንት የምንጠቀምበት እሱን ደግሞ አሁን አብረን እናያለን ማለት ነው። ያው እንግዲህ ትዕግስቱን ሰጥቷችሁ እስከ መጨረሻ ካያችሁ ትጠቀሙበታላችሁ። እዚህ ጋር ሽንኩርት አዘጋጅቻለሁ። ሮዝመሪ ፍሬሽ አዘጋጅቻለሁ። በሁለት አይነት ደረጃ ነው የምሰራው፣ ግን ለምንም ምን እንደምጠቀም አንድ ላይ ልንገራችሁ። ኦሊቭ ኦይል ተጠቅሜያለሁ። ይሄም ተልባ ነው። ተልባውን እጠቡት፣ ሮዝመሪውንም እጠቡት። ሁሉን ነገር ታጥቦ መሆን አለበት፣ ምክንያቱም አቧራ ስላለው በውስጡ ጥሩ አይደለም ለፀጉራችን ማለት ነው። ይሄው አጥቤው እንትን ብሏል ማለት ነው። ተልባ ተጠቅሜያለሁ። አብሽኑም እንደዛው ሁሉ ነገር በቃ የምንጠቀመው የምናዘጋጀው መታጠብ አለበት። ስለዚህ አሁን ይሄን ያሳየኋችሁን አብሹን፣ ሽንኩርቱን፣ ሮዝመሪውን፣ ተልባውን አርገን እንቀቅለዋለን ለ10 ለ15 ደቂቃ። ይሄን ጀሉን ደግሞ ማሳያችሁ አለቪራ ፍሬሹ ካላችሁ በጣም ተመራጭ ነው። ከሌለ ደግሞ እኔ 100% ጀሉን የገዛሁት፣ እሱን ደግሞ ከቀዘቀዘ በኋላ ላይ ነው የምናስገባው። ያው ግን ምን እንደተጠቀምኩ ለማሳየት ነው እዚህ ላይ ኤክስፕሌን ማድረገው። ከዛ ውጭ ደግሞ በሁለተኛው ስቴፕ ላይ ከቀዘቀዘ በኋላ እንዴት አድርገን እንደምንቀላቀል እናያለን። እንደዚህ አይነት እንትን ያስፈልገናል። ቦትል ጠርሙስ ነክ መሆን ይችላል። እንደዚህ ግን ይመቻል። ያው ፕረስ ለማድረግ በፈለጋችሁ ባላችሁ ነገር። ዋና ቁም ነገሩ ሻምፖ ማዘጋጀት ነው። ሻምፖን ደግሞ የምናዘጋጀው ቢያንስ ለአንድ ወር የሚሆን ነው የምናዘጋጀው። ምክንያቱም አብሽ ተልባ ስላለው ኮፊ ማለት ጸባይ እንዳይኖረው፣ ቢኮዝ ኬሚካል ነገር ኦፍኮርስ ኖርማሊ ሻምፖ ስንገዛው የሆነ የሚያቆይ ነገር የሚጨምሩበት አለ። ይሄ ግን በቤት ውስጥ የተሰራ ስለሆነ ቀዝቃዛ ቦታ ላይ አስቀምጡት፣ ከዛ ትጠቀሙበታላችሁ። እንደምታዩት በጣም ቆንጆ፣ እርግጠኛ ነኝ ይሄን ፊታችንን ብንታጠበው ምንም አይጎዳም። እኔ አሁን እጄን በደንብ አድርጎ ሙልጭ አድርጎ ነው እንትን ያለኝ፣ ምክንያቱም የተሰራው ያው ናቹራል ከሆነ ነገር ከማይጎዳ ኬሚካል የሌለበት ስለሆነ ማለት ነው። አሁን ደግሞ ወደ ክችን መጣን ማለት ነው። ውሃ እንደዚህ ንጹህ ውሃ እዚህ ጥጃለሁ። ከዚህ በኋላ ያው የሚያስፈልገኝን ነገር እዚህ ውስጥ ጨምረዋለሁ ማለት ነው። ሮዝመሪውን ጨመርኩ። ያው እንደምታዩት ያው እንግዲህ ይህን ሽንኩርቱን አደረግኩ። ከዛ ተልባውን እጨምራለሁ። ሁሉን እነዚህ 4 ነገሮች አንድ ላይ መጨመር አለባቸው። አብሹ፣ ሽንኩርቱ፣ ሮዝመሪው እና ተልባው ማለት ነው። እነዚህ
እንደዚህ በእንደዚህ መልኩ ለ10 እና ከ10 እስከ 15 ደቂቃ እንቀቅለዋለን ማለት ነው። ለምን ከውስጡ ያለው ንጥረ ነገሮች እንዲወጣና አብዞርብ አድርጎ ውሃውን ነው የምንፈልገው። እንደዚህ አርጌ እቀቅለዋለሁ ማለት ነው። ከዛ ደግሞ ሰዓቴን አይቼ ተመልሼ ደግሞ መጥቼ እንትን እለዋለሁ ማለት ነው። ከዛም በኋላ ይሄ ከተቀቀለ በኋላ ማለት ነው የምትፈልጉትን ሰዓት ያክል እንትን ካለ በኋላ እስኪቀዘቅዝ ጠብቀን ከዛ በኋላ እንትን እንለዋለን፣ በማጥለያ እናጠለዋለን ማለት ነው። ቢኮዝ ውሃውን ብቻ ስለምፈልገው ያው 15 እና 10 እና 15 ደቂቃ በጣም ረዝም ነው፣ ግን እኔ ያው ቆርጬ እያወጣሁት ማለት ነው እንጂ ከአጠቃላይ ካልኩሌት ካደረግነው ከ1 ሰዓት በላይ ሊጨርስ ይችላል። ስለዚህ እኔ ግን ያው በቃ ሃይላይት ላይክ እያደረግኩ ቆረጥ እያደረግኩ ነው ማሳያችሁ ማለት ነው። ዞሮ ዞሮ ያው ምን እንደተጠቀምኩ ለማየት እና በዚህ መንገዱ እንድትጠቀሙ ነው። በጣም 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 እኔ ራሴ በጣም ኤክሳይቲንግ በጣም ቆንጅዬ ነገር ነው ክሬት ያደረግኩት። አሁን እዚህ ላይ እንትን እንላለን ማለት ነው። ተመልሼ መጣሁ። አሁን እዚህ ጋር እንደምታዩኝ አዘጋጅቻለሁ ማጠልበትን እቃ። እንደዚህ አይነት ነገር አዘጋጅታችሁ አያችሁት። ሮዝመሪው ራሱ ውልቅልቅ ብሎ ጠፍቷል። በቃ እንደዚህ በቃ ዝልክልክ ነው የሚለው። ተልባው፣ አብሹ፣ ሮዝመሪው በቃ እንዳለ ሙክክ ብሏል እዛው ማለት ነው። 10 እና 15 ደቂቃ በውሃ በንጹህ ውሃ በቃ ምንም ነገር ሳይቀላቀልበት ነው። ምንም እንትን የሚለው ነገር የለም። ኖርማሊ ተልባ ቀቅለን ነው የምንጠቀመው። እዚህ ጋር አሁን ብዙ ጊዜ ነው የሚጨርስብኝ፣ ግን እኔ ያው ቆረጥ አድርጌ ነው ዝም ብዬ አሳጥሬ ቪዲዮን ኤዲት ሳረገው በቃ አጠር እያረኩ እንጂ አሁን ከዚህ ውስጥ ያለው ሁሉ ወርዶ እስከሚጨርስ በጣም ብዙ ጊዜ ነው የሚጨርሰው ማለት ነው። ግን እኔ በግድ በቃ እንዲያቋርጥ አደረኩትና ወደ ሌላ እቃ አዘዋወርኩና ለምፈልገው እንትን አዘጋጀሁ ማለት ነው። ምክንያቱም እዚህ ላይ ጊዜ መጨረስ አልፈለኩም። ይህን ሁሉ እስከማጠል ድረስ በጣም ብዙ ደቂቃ ስለሚያስፈልግ እኔ ግን እዚህ አቋርጠዋለሁ። እንደምታዩት ውልቅልቅ ብሏል። ሮዝመሪው ምኑ በቃ እንዳለ አብዞርብ አድርጎ ሽታው ያው እንግዲህ በቪዲዮ አይሸተትም እንጂ ልነግራችሁ አልችልም። ቆንጅዬ ሽታ ነው ያለው። ከዚህ በኋላ እንግዲህ ቀዝቅዟል። ከቀዘቀዘ በኋላ ነው ማጥለል ያለባችሁ። አሁን የማጠልበት እቃ እንትን ነው ትኩስ ከሆነ እንደዚህ አሁን ይሄ በግድ በቃ እንትን ለማለት ፈልጌያለሁ ስቶፕ ለማድረግ። እሱ ግን በቃ ስቲል ይጠላል ማለት ነው፣ ይወርዳል፣ ብዙ ያስጠብቃል። ግን እዚህ ጋር ማቋረጥ ፈልጌያለሁ። እሱም መውረዱን አልተውም። ያ ድምፄ እንግዲህ እንትን ካላችሁ ትንሽ ጉንፋን ነገር ሊይዘኝ አስቧል እና ይቅርታ ይደረግልኝ። ቪዲዮውን ግን እንደምንም ብላችሁ እዩት። ሜቢ 20 ደቂቃ አይሞላም። ቢኦነስት ስራው 1 ሰዓት ይጨርሳል። ግን እንደምንም ቆራርጬ 20 ደቂቃ የሚሞላ አይመስለኝም። እንደዛ አድርጌያለሁ። ይኸው እታገላለሁ እንትን ለማለት ለማስቆም። እሱ ደግሞ ኖ ገና ነኝ ተይኝ እያለ ነው። ኦ ማይ ጋድ ዳትስ ኢት ስቶፕ ኢት። ያ እንደምታዩት አሁን ይሄ እዚህ ጋር ምንድነው ስሙ ቀይ ነገር ምናምን ይመስላል። አሁን የምጨማምርበትን አብሹ ከለር ቀየረ እንጂ ያው ኖርማሊ ነጭ ሊሆን ነበር። አብሹ ከለሩን ቀይሮታል። ሌላ ነገር የለውም። ሮዝመሪው ግሪን ነው መሆን ያለበት፣ ግን ያው ተልባው ደግሞ እንደዛ ነው። ትንሽዬ ወደ እንትን ነገር ነው የሚወስደው። እዚህ ጋር አሁን ይሄ ካስተል ይባላል እንግዲህ መስሪያው ማለት ነው። የሳሙና አረፋ እንዲያወጣ ምናምን የሚረዳን ማለት ነው። እና እዚህ ውስጥ ያለውን ነው ኤክስፕሌን የማረገው።
ካጠለልኩት በኋላ ያው የቪዲዮን ስቀርጸው እንትኑ ነው ላይቱ ነው ወደ ነጣ ያደረገው። አሁን እዚህ ላይ አሁን ለክቼ የሚበቃኝን ለዚህ እጨምራለሁ ማለት ነው። ይሄ ላቫንደር ነች። ለሽታው ቆንጆ ሽታ እንዲኖረው አደረኩበት ማለት ነው። እንድ በዚህ መለኪያ ነው ካስተሉን ላረግበት እዚህ ጋር ይሄ አረፋ እንዲያወጣ የሚረዳንን ማለት ነው። ለዚህ ለአሁን ለሚበቃኝ ያክል ነው የማረገው። ምክንያቱም ቦትሏም በጣም ትንሽ ነች። የሰራሁት ያጠለልኩትም በቂ ያው ለማሳየት ስለሆነ ይሄ በጣም ለብዙ ጊዜ ይሆነኛል። ቦትል ውስጥ ያለው ራሱ የሚሰራው በቂ ነው እና አሁን ግማሽ በዚህ ያደርጋለሁ ማለት ነው። ይሄ ራሱ አብሮ የሚመጣ ነው ሲገዛ። ግማሽ ነው ያደረኩት አደረኩበት። ግን መቀዝቀዙን በጣም ቸክ ማድረግ አለባችሁ። ምክንያቱም የምንጨምራቸው እነዚህ ነገሮች ሁሉ ኦሊቭ አድርጌያለሁ ለሻይኒ እንዲሆን ፀጉራችን ትሪት እንዲሆን ዘሴም ታይም ሻምፖም ነው፣ በዛውም ዘሴም ታይም ደግሞ ትሪት የሚያደርግ ነው። ኦይል ጨመርኩ፣ ኦሊቭ ኦይል፣ ላቫንደር ጨመርኩኝ። ላይክ 5-6 ድሮፕ ወይም ጠብታ አደረግኩ ለሽታው ማለት ነው። ከዛ አሎቪራ ጀል እጨምራለሁ። አሎቪራ ፍሬሹ ካላችሁም በጣም ቆንጆ ነው፣ ምክንያቱም ፍሬሽስ በጣም ቆንጆ። ይሄ ደግሞ በቲዩብ የምንገዛው ሆላንድ ብራንድ ነው የገዛሁት። በጣም ፍሬሽ 100% አሎቪራ ጀል ነው። በጣም ቆንጆ ነው ማለት ነው። በጣምም እንዳይቀጥንባችሁ፣ በጣም ደግሞ እንዳይወፍር ልክ እንደ ሻምፖ እንሰራዋለን ማለት ነው። እንደምታዩት በእንደዚህ አይነት መምቻ መምታት ትችላላችሁ። በሚመቻችሁ በማንኪያ መምታት ትችላላችሁ እንደ እንቁላል፣ ወይም ደግሞ በኬክ መምቻውን በሱ ማድረግ ትችላላችሁ። አሁን አሎቪራ ጨመርኩ ጀሉን ማለት ነው። እንደሚበቃኝ አድርጌያለሁ። አይቼ ደግሞ በጣም ቀጭን ከሆነ ጨምርበታለሁ ማለት ነው። መካከለኛ እንዲሆን በጣም ደግሞ ስናረግ እንዳይንጠባጠብ ማለት ነው። ትንሽ ሜቢ ሊያስፈልገው ይችላል፣ ሊበቃም ይችላል። እንደዚህ ሆኗል። አሁን በደንብ መውጣት አለባችሁ። ለምን ብዙ ነገር ቀላቅለናል። እንግዲህ ያረኩትን ሁሉ ውስጥ ዲስክሪፕሽን ቦክስ ላይ ተውላችኋለሁ። እናንተ ሞክሩት፣ ይጠቅማችኋል። በጣም 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 ጠቃሚ እርግጠኛ ነኝ። እኔ ከዚህ በኋላ ሻምፖ አልገዛም፣ ራሴ ሰርቼ የምጠቀመው። 1 ሳንቲሜን 2 ደግሞ ምንም ኬሚካል። ያው ሻምፖ ውስጥ የሚጨምሩት ምንድን ነው? ሻምፖን ብዙን ጊዜ ከተልባ ይሰራሉ፣ ከተለያየ ነገር ይሰራሉ። ግን የሚያቆይ ነገር ኬሚካል ስለሚጨመርበት እንደዛ ነው። የሌለውም አለ፣ ግን በብዛት ግን ያው ቢዝነስ ስለሆነ ይጨምራሉ። ስለዚህ እሱ ፀጉራችንን ይጎዳዋል። የሚስማማው አለ፣ ለማይስማማው አለ። ስለዚህ ቤት ውስጥ እንደዚህ መስራት ከቻልን ዋይኖት። እንደዚህ ማንቆርቆሪያ ያስፈልጋችኋል እንዳይፈስባችሁ። ቢኮዝ ቀጥታ አንዳንድ ጊዜ በጣም ከባድ ነው እንደዚህ አይነት ነገር ከሌለን ማለት ነው። አሁን ይሄን ሁሉን ነገር ውህዱን ወደዚህ ወደ ቦትሌ ወደ ሻምፖ ቦትሌ አንቆረቆርኩት ማለት ነው። ከዚህ በኋላ በቃ እንዲያርጋችሁ ሰርታችሁ መጠቀም ትችላላችሁ። አረፋው እንዴት እንደሆነ አሳይቻችኋለሁ። እንግዲህ ፀጉሬ ላይ ማድረግ አሳይቻችኋለሁ። እጄ ላይ ማድረግ አሳይቻችኋለሁ። ሻምፖ ነው የተሰራው። በጣም ሄልዚ የሆነ ጠቃሚ ለፀጉራችን እንዲያርጌ ሰርቻለሁ። እንግዲህ ሁላችሁ እንዳልኩት ብዙም ምንም አልቀረውም፣ አልሞላምም፣ በቂ ነው። በቃ ይህን የመሰለ ሻምፖ ሰራን ማለት ነው። አረፋ ይታያችኋል ራሱ ቦትሉ ላይ። እንደዚህ አድርገን ሰርተን መጠቀም እንችላለን። መጨረሻ ላይ ታጥቤው ቅድም የታጠብኩትን እንግዲህ አይታችኋል። መጀመሪያ ላይ ያሳየኋችሁ ዝም ብዬ ብለው ድራይ አደረግኩት ሳልጠቀልል ማለት ነው። መሀሉ ላይ አልደረቀም።
ከስር ገና አልሰራሁትም እና ጫፍ ጫፉ ደግሞ እንደምታዩት ገና ነው። ቢኮዝ የኔ ፀጉር ትንሽ ከርልነት ጸባይ ስላለው እንደምታዩት ጫፍ ጫፍ ላይ ገና ብዙ አልደረቀም። እንደገና አሁን ይሄን እጠቀልልና ሰራለሁ። ያው ግን እንዴት ሻይን እንደሚያደርግ ይታያችኋል። እዚህ ላይ አሁን ገና ነው አልደረቀም መሀሉ ላይ እና ጫፉ ላይ አሁን ያው እጠቀልልና ደግሞ ሰራዋለሁ። እንደዚህ ግለዊን እንዲሆን ያደርጋል ማለት ነው። በቃ ጤናማ የሆነ ቆንጆ ፀጉር ይኖረናል። ይሄን ይመስላል እንግዲህ ያው እንዳልኩት ቀንጨብ ቀንጨብ አድርጌ ነው ያሳየኋችሁ። ቀንጠብ ቀንጠብ ቀንጨብ ቀንጨብ ይኸው እዚህ ላይ አሁን እንደምታዩት ገና አልደረቀም እና ያው መጠቅለል አለበት፣ ካለዛ ከርሊ ነው የሚሆነው። ይሄን ይመስላል። ከወደዳችሁት